አይደለም ማለት ነው። በቃ ግን እኔም በቃ አፈቅርካለሁ። አራንቺ ብለሽ ነው አረዳኝ ነው እግዚአብሔር ከምን እንደዚህ ነገር አይቀላድም። ያችሁ ፋሚሊ እንደምን አላችሁ? እንደምን ቆያችሁ? እኔ ጋር ሁሉም አጣሪም እንደተለመደው እናንተ ፋ ሊያደርግ የሚችል ቪዲዮ ይዤ መጥቻለሁ። ኮምፒውተር የፍቅር ጥያቄ ቀርቦልታል። የፍቅር ጥያቄ ሲቀርብለት ያለውን ሪአክት አብረን እናያለን። ያው እንደተለመደው ወደ ቪዲዮ ከመግባቴ በፊት ለቻናላችን አዲስ ከሆናችሁ ሰብስክራይብ እና ደግሞ ቪዲዮ ሲጀምሩ ላይክ በማድረግ ያላችሁ ድጋፍ አሳዩን። አታላብዛባችሁ። ቀጥታ ወደ ቪዲዮ እናልፋለን። ሌትስ ጎ በቃ ግን እኔም በቃ አፈቅርካለሁ። እግዚአብሔር ከምን እንደዚህ ነገር አይቀላድም። ኧረ ጣሽቱ እንዴ የምሬን እኮ ነው። መቼስ ፕራንክ ነው። ማድረግ ያለብኝ ነገር አደርጋለሁ። አረ በማርያም ተሰርግልኝና በገብርኤል እንደምሬን ነው። በዚህ ቀለም አይደለም ማለት ያለብሽ አንቺ እንደ እህቴ እኮ ነው ያልኩሽ። እኔ ደግሞ አፈቅርሃለሁ ነው እያልኩ ያለው። አፈቅርሃለሁ እግዚአብሔርን እሄዳለሁ። አንቺ እንዴ አላላጂ እግዚአብሔርን እሄዳለሁ አለ። ፈጣሪ ትዕግስት ውስጥ መሆን ያለበት ልንገርሽ። አንቺ ለኔ እህቴ፣ አንቺ ለኔ እህቴ። እሺ አፈቀርኩ። አንቺ ለኔ እህቴ፣ አንቺ ለኔ እህቴ። አንተ አትሳቅ። የምሯን ነው። እሺ አንቺም ተጨመር። የምሯን ነው። ተጨመረ። ስማኝ አውቃለሁ እኮ ተማሪ እንደሆንክ። ኮምፒውተር አንድ ነገር እመን፣ ፍቅር እድሜ ገደብ የለውም። ለምን የአንድ አመት የሁለት አመት የሶስት አመት እድሜ ልጅ አትሆንም? ምን ገደብ አይደለም። በእናትህ እሺ ምን ይሆንክ ነው? ለሷ ያገስክላት ነው እንዴ? እየተጎዳች ነው ልጅቷ። በጣም ነው የማፈቅረው አገናኘኝ አለችኝ። እሺ ምንድን ነው ነገር እንዴ? እያመረሩት እንዴ? የምንጨቅ ስለምንጨቅላ ነው የምታወራው አንተ? እኔ እኮ ሰባት ያክፍልሽ ነኝ። አውቃለሁ። ስለ ትምህርቱ ኖርማል ነው በቃ። እኔ አውቃለሁ። እኮ ከት ያፈቅራት ነው የምታውቂኝ። እኔ ቪዲዮ ላይ አየችኝ እንጂ እኔ እና ቪዲዮ ላይስ ቢሆን አይደለም ቪዲዮ ላይ አይተሽኛል እንጂ መንገድ ላይ እኔ እንዲህ ቪዲዮ ላይ ሳይቼክ ቢሆን ማፍቀር አልችልም። አይደለም ለመጀመሪያ ዛሬ አየሽ አሁን እንዴ ነው ዝም ብሎ እኔ ነው ማየህ ኮምፒውተር ድንብር ብሮ እንዴት ምን ይሾንክ ነው? እኔ እኮ አንድ አይደለም አንድ ሺህ ጊዜ ነው ደጋግሜ ማየው ያንተን ቪዲዮ። ለምን መቶ ጊዜ አታረጊ ማየሽ? ስማኝ እሺ አንዴ ፊዛር በልቆይ ከሷ ጋር እያወራሁ አይደለም። ማሰብ ያለብሽ እኔ ቪዲዮ ላይ ብቻ ነው የምታውቂው። አሁን ልቤ ጥሩን አይሁን አታውቂ እንዴ? ቪዲዮ ላይ ሳይክ ልብክ ጥሩ ነው። ቪዲዮ ላይ ካሜራ ላይ በቃ ላለመቀበል በቃ ምንም ሆነ እኔ እሱ ጉዳይ ተጠቅሞ ገብርኤል አሬፍ አንድ ነገር በላት። ምን አንተ አንተ እግዚአብሔርን እሄዳለሁ ነው እግዚአብሔርን ምን ራሴን ነው ጭራሽ ራሴን ነው ማጠብ እየቀለኩኝ አይደለም። እኔ ካለው አንቺ ካለሽ ለካኒ አብረን ተዋወቃለን። አብረን ጊዜ እያሳለፍን ተዋወቃለን እኮ ነው። አሁን ከዚህ በኋላ አወቀው እንዴ? ታዲያ በአካል አገኘኸኝ አይደል? አውቆሽ እንጂ ፍቅርሽ የልብሽን ተቃው ማማሪ ፍንድ ነገር በልኝ እግዚአብሔርን ይበልክ። አንተ ይሆንክ ነው እንዴ? አቀልዳ መቀልደውን ቀን ምን ልበልሽ?
ያገናኘው እንድታወራ ቁጭ ብላችሁ እንድታወሩ ይበላትና ሲያለ ድጋብቻ ይስፋል ራስን አጠፋለሁ ካንተ ተማማቅ አሁን መርዝ ጠጥቼ ነው ሙጂ እህቴ እና ቢያንስ እህትህ እንደዚህ ብትሆን አንተ ደስ ይላል አይደለም እንደ ትንሽ ልጅ እንደዚያ ፍቅር አይደለም እንዴ ማለት ያለበሽ ገና መተሽ ሳላውቅሽ አንቺ ብቻ አውቀሽ አፈቅራለሁ እኔ እኮ አንተ ታፈቅረኛለህ እኮ አይደለም ያልኩህ እኔ አፈቅርሃለሁ ነው ያልኩት ምን እወዳለሁ ብትይኝ እኮ ልቀበል እችላለሁ እንደ እህቴ እሺ አፈቅርሃለሁ እኮ ሌላ ታሪክ ነው ሌላ አይደለም እግዚአብሔርን በጣም የሚያስጠላ ታሪክ እያራራ ነው አይደለም አስበው አይደለም ማለችኝ አለኝ አልኳት እና እየጎዳኸኝ እኮ ነው ስማኝ አንድ ነገር ብቻ ልጠይቅ እሺ ፍቅሯን ተቀበልካትና ፍቅረኛ ማሞች ሆናችሁ አንተን የሚጎዳህ ነገር ይሄ ነገር በል በጣም ይጎዳኛል ምን ብትሉኝ የምሬን አትሳቂ ምንም አያስቀም በቃ ምን የሚጎዳህ ነገር ንገረኝ አለ እሺ ላስ ብሉት እኔ ማስተማሩ ራስ ያስተምርሃል ደስ የምትልናታል የሚያስፈልግህ ነገር ካለ የትኛውንም ነገር አይ በዛ መንገድ ከሆነ አንተ ቅር ያሰኛል ስልሽ አይደለም ጓደኞች አሉ ከጓደኞቼ ተለይቼ አፍቅረሃል ምናምን ነገር ታሪክ የማይደረግ ነገር እኮ ነው እግዚአብሔር ምን ችግር አለው ሀረብስ እኔ ይቅርታ አድርጊልኝና እግዚአብሔርን መቼም አልቀበልሽም እውነት ግን ተቀበላለ ነበር ቢገርም ለምን እንዲህ ድብን ማቲ እንዴ ኧረ ተቀበላት እንዴ እኔ ይቅርታ አድርጊልኝ እግዚአብሔር እንድትሞች እያስከፋኝ እንደሆነ አውቃለሁ እህት ያለክና ምን አለበት ቢያንስ እንኳን እህቴ እኮ በጣም የምወዳት ነገር ግን አንቺ የማይደረግ ነገር እያደረግሽ ነው ምን አደረኩኝ እኔ የማይደረግ ነገር ተረሻተሽ ወዳለሁ ማለት ምን ነው አግባት በቃ ተቀበላት ጋብቻን የመሰለ ሲሳይ እኮ የትም አይገኝም ፋሚሊያን ስለዚህ ቪዲዮ እናንተም ያላችሁን ሐሳብ ኮሜንት ላይ ጻፉልኝ የዛሬዎቹ ቪዲዮዎች ያያችኋቸው ለምሳሌ ዘና ፈታ እንዳደረጓችሁ አልጠራጠርም መጀመሪያ ላይ እንዳልኳችሁ ለቻናላችን አዲስ ከሆናችሁ ሰብስክራይብ እና ደግሞ ቪዲዮ ላይክ በማድረግ ያላችሁን ድጋፍ አሳዩ በሌላ ቪዲዮ እስከምንገናኝ በሄዳችሁበት ሁሉ ጥሩ ነገር ሊገጥማችሁ የኔ መልካም ምኞት ነው ኢትዮጵያ ለዘላለም ትኑር እወዳችኋለሁ